በፍርድ ወንበሩ ፊት ነው አይደል የገረፉት? የጲላጦስ የፍርድ ወንበር ፊት እጅና እጁን ጠፍረው ማሰሪያው ግንድ ላይ አድርገው ከወገቡ በላይ ኔክድ አድርገውት ጀርባውን 40 ገረፉት። ገረፉትን ሴንስ አናረገውም። እኛ የምናውቀው አይነት ጅራፍ አይደለም። የሮማውያኑ ጅራፍ ድመት ጅራፍ ነው። ሹል ብረት አለው። አንድ ያርፎ ብድግ ሲል ቡጭቅ ነው የሚያደርገው። ከዛ ስጋውን አራግፈውት ነው የሚቀጥለው ነው የሚያነሱት። ኖርማል ግርፋት አይደለም፣ ስጋ ነው የሚያነሳው ከላዩ ላይ። የኔን ድነት ለመፈጸም ኢየሱስ ይሄንን መንገድ ሄዷል። ጮሆ ዞር ሲል ደረቱን ያገኙታል። በዚህ በኩል ሪብሶ አልቀረም። ተለተሉት። ደሙ በላዩ ላይ ወረደ። ራሱን ይመቱታል። ዙሪያውን በሙሉ ቦጫጭቀውታል። ደሙ ከሱ ወርዶ መሬቱን ሁሉ ይጮሃል፣ ያጣጥራል። 40 ገረፈውት ፈቱት። መሬት ላይ ነው የሚወድቀው። ተነስ አሉት። ዮሐንስ 19 ላይ ሲነግረን ዮሐንስ ከባድ እንጨት አሸከሙት ይላል። በስነ ስርዓት ያልተላገ ከባድ እንጨት በተተለተለው ጀርባው ላይ አጋደሙበት። ሮማዊው ሁሌ ምን ያደርጋል? የሚሰቀል ሰው ሰውየው መስቀል ላይ ከመሰቀሉ በፊት የሚሰቀልበት መስቀል ሰውየው ላይ ነው የሚሰቀለው። የምትሰቀልበትን መስቀል አንተ ላይ ነው መጀመሪያ የሚሰቅሉት። ስለዚህ መጀመሪያ ክሮሱ ሰውየው ላይ ነው ክሩሲፋይ የሚሆነው። ከዛ ነው ሰውየው ክሮሱ ላይ ክሩሲፋይ የሚሆነው። ስለዚህ ያንን እንጨት ቁስሉ ላይ ያደረጉት።